እናም ወደ ተመልካቾች ተመልከቱ እዚህ ጋር እንደምታዩት ብሬከር ቦርድ የሚቀመጥ ነው ብሬከር የብሬከር ቦርድ ላይ ነው እዚህ ጋር እንዳለ በቃ የምታዩዋቸው እንትኖች ናቸው ማለትም ፌዞች ናቸው ንቃይ ሆኖ የምታዩዋቸው እንዳለ ፌዞች ናቸው ከዛ ውጪ ደግሞ ያለው እንዳለ ኒውትራል ነው ስለዚህ እዚህ ጋር የቦይለር አለ የምጣድ አለ እንዲሁም ሜን አለ ስለዚህ እነዚህ በ4 ሚሊ የሚሰሩ ናቸው ተመልከቱ ይሄንኛው አይወላችሁ ይሄንኛው ሜን ነው ይሄንኛው ቦይለር ነው እንዲሁም ይሄንኛው ደግሞ የምጣድ ነው ይሄ ምጣድ ነው ይሄ ቦይለር ነው ይሄ ሜን ነው እዛ አንድ ፌዝ ነው የምንወስደው ከየሁሉ ማለት ነው ስለዚህ ሌላ ቀረው ኒውትራል ነው ይሄው እዚህ ጋር ኒውትራል አለ ይሄንኛው ፌዝ ነው ይሄን 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 ፌዝ ነው እነዚህ ሙሉ ፌዞች ናቸው ከደም ጭምር ማለት ነው እነዚህ ሙሉ ፌዞች ናቸው ስለዚህ ይሄንኛው እንዴት ነው እሱ የምንሰራው በነገራችን ላይ ይሄንኛው ፌዝ ነው ይሄንኛው ፌዝ ነው ስለዚህ እነዚህ ሙሉ ፌዞች ናቸው እነዚህ እንዴት ነው እሱ የሚሰሩት ተመልከቱ ፌዝ ስላችሁ ዋና ሜኑ ይሄንኛው ነው ይሄ ነው የሚያሰራጨው ስለዚህ ይሄንኛው ያሰራጫል ለዚህኛው ለያንዳንዱ ሶኬትም ለላይቲንግ ነው ለያንዳንዱ ይሰጣል ማለት ነው ስለዚህ ይሄንኛው ቀሪው ይሄንኛው ነጭ ጥቁር ሆኖ የሚታዩት እንዳለ ኒውትራል ነው የሚሆነው ማለት ነው ከነዚህ ውስጥ አንዳንድ ፌዝ ይመጣል ከዚህ ውስጥም ከሜን አንዳንድ ፌዝ ይመጣል አንዳንድ ፌዝ ይመጣል ከዚህም አንዳንድ ፌዝ ይመጣል ማለት ነው ይኸውላችሁ ይኸው እንደዚህ ተቀሩት እንዳለ ምንድናቸው ይኸውላችሁ ሉቃስ እናም ተመልካቾቼ ይኸውላችሁ እዚህ ጋር ያሉት እንዳለ ምንድናቸው ፌዞች ናቸው እቺኛው በነገራችን ላይ ለዚህ ክላስ ለሽንት ቤት ነው ይሄ ሽንት ቤት ነው ለተም ሻወር ቤት ማለት ነው ለዚህ ክላስ በዚህ ጋር ተበስታ የምትሄድ ነው በዚህ ጋር ተበስታ ወደዛ የምትሄድ ናት ምንድናት እሷ የመስታወት ላይት ናት እቺኛው ላይ የመስታወት ላይት ናት ስለዚህ እነዚህ እንዳለ ፌዞች ናቸው ፌዝ ብዬ ስላችሁ ግን ግር እንዳይላችሁ ፌዝ ብዬ ስላችሁ አንድ ፌዝ ነው የሚመጣው ከቆጣሪ አንድ ፌዝ ይመጣል በስር በኩል ብሬከር አደራደር አሳይቻችሁ ለከዚህ በፊት በስር በኩል ሻንት ያደረገ ይሄዳል ለዛ የሚያሰራጨው እቺኛው ናት ማለት ነው ለሁሉ ፌዝ መስጠው እቺኛው ናት በስር በኩል ከብሬከር ላይ ማለት ነው ለዛ በብሬከር ነው ይሄ እነዚህ ሁሉ የሚያገኙት እነዚህ ቀሩት ደግሞ እንዳለ ፌዝ ኒውትራል ናቸው ለዛ በእንደዚህ አይነት መልክ ነው ሲሰራ የሚሰራው ማለት ነው ተመልካቾቼ እንዳ ግር እንዳይላችሁ ግር ያላችሁ ነገር ካለ መጠየቅ ይችላልላችሁ የትኛው አይነት ጥያቄ መልስላችኋለሁ እናም ዞር እያልኩ ደግሞ አሳያችኋለሁ ያለውን ነገር የተሰራው እንዴት ነው የሚለውን ነገር አሳያችኋለሁ ተመልከቱ ይሄንኛው ክላስ እንትን ነው ቃክፍል ነው ቃክፍል ኦር ኪችን ነው ኪችን ብለን የምንለው ማለት ነው ተመልከቱ ጂፕሰም ቦርድ አውል ሊሰራ የጂፕሰም ተዘጋጅቶ ተቀመጠ ነው ኢንፊኒክስ ማለት ነው ስለዚህ በእንደዚህ ይቀመጣል ማለት ነው ተመልካቾቼ በኢንፊኒክስ ነው የሚሰራው ጂፕሰም ቦርድ ሲሰራ በእንደዚህ አይነት መልክ ይሰራና ቦርዱ ይገጠማል ማለት ነው ቦርዱ ከተገጠመ ካለቀለት በኋላ ደግሞ ሌላው ቀሪው ነገር ደግሞ ይስተካከላል ማለት ነው ተመልከቱ እዚህ ጋር አንድ ብሬከር አጥቻለሁ ተመልካቾቼ እዚህ ጋር ለእንትን ለቃ ክፍል ሁለት ነው ያመጣሁት ሁለት ብሬከር ነው ያመጣሁት ሁለት ብሬከር ስላችሁ ለሶኬት ላይን ለሶኬት ላይን ሁለት ለላይቲንግ ላይን ደግሞ ይለያል ማለት ነው ስለዚህ ለሶኬት ላይን ሁለት ነው ያመጣሁት እዚህ ጋር እንደምታዩት ሶኬት አለ ይሄንኛው ሶኬት ሁለት ሶኬት ሆኖ ለሁለተኛው ሶኬት ይሰጣል ማለት ነው ከዚህ ሻንት ያደርግና ወደዚህ ጋር አንድ ሶኬት ይጨምራል ማለት ነው ስለዚህ ሁለቱን ሶኬት አንድ ብሬከር ሁለቱን ሶኬት እንታርቋችሁ አንድ ብሬከር አድርገን እንጠቀማለን ከዛው ደግሞ እዚህ ጋር ሁለተኛው ብሬከር ደግሞ ይወላችሁ እዚህ ጋር አንድ ብሬከር ይመጣል ከዚህኛው ላይን ደግሞ ወደዚህኛው ጋር ሻንት ይደረግና እዚህ ጋር አንድ ሶኬት ይደረጋል አንድ ሶኬት ይሆንና ከዚህኛው ጋር ስንት ይሆናል ማለት ነው ሁለት ሶኬት ይሆናል
እነዚህ ሁለቱ ሶኬቶች አንድ ብሬከር እንጠቀማለን ማለት ነው። እና ይኸውላችሁ እንደምታዩት እዚህ ጋር እንትን አለ ቃንጫ አለ የጂፕሰም ቃንጫ ማለት ነው። በእንደዚህ አይነት መልክ ነው የሚሰራው። በነገራችን ላይ ተመልካቾቻችን ይሄንኛው ገና እየተሰራ ያለ ነው። እንዴም ደግሞ ሰርተን ያዘጋጀነው ደግሞ እዛ አለ ቦርድ ሲገጠም እንዴት ነው እሱ ተገጥሟል አልተገጠመም የሚለውን ነገርም እሱን ሃይላይት አሳያችኋለሁ አንዴ። ስለዚህ የእሱን ሲስተም እንዴት ነው የሚሰራው የሚለውን ነገር በዛ አይነት ዲዛይን የተሰራው ይሄን ቤቱን ለዛ አሳያችኋለሁ ማለት ነው። ተመልካቾቼ ተከታተሉኝ። እናም ደግሞ እንሄዳለን ወደ ቀጣዩ ቦርድ ሲሰራ ይኸውላችሁ በእንደዚህ አይነት መልኩ ነው የሚሰራው። ያው ስለዚህ ይኸውላችሁ ቦርድ የጂፕሰም ቦርድ ሲሰራ እንደዚህ ይሰራና ወደ እንትን ይውላል ማለት ነው። ወደ ኮርኒስ ላይ ይገባል ማለት ነው። ሲሰራ ይኸውላችሁ እዚህ ጋር ውሃ በደንብ ያስፈልገናል። በዚህ ውሃ እናጠራቅምና በዚህኛው ጂፕሰም እናቦካለን። ኢንፊኒቲ ጂፕሰም የምንጠቀመው እንደ ቦርድ። ለዛ ይሄንኛው ደግሞ ቦርድ የሚሰራበት ነው። እቺኛዋ መለኪያዋ ናት እንደምታዩት ይኸው የግር እንዳይላችሁ ይሄ ከስር ያለው እንትና እንደ መስታወት አይነት ነገር ነው። ስለዚህ ይሄንኛው ውስጥ ያደርገዋለን ከስር በኩል እንደዚህ ላጥ ያለ ይሆናል ማለት ነው። ልሙጥ ይሆናል ማለት ነው። ስለዚህ ይሄንኛው በዚህ በኩል እንደዚህ አድርገን እናዘጋጃለን ማለት ነው ጂፕሰም ቦርዱ ማለት ነው። ከዛ ውጪ ይሄንኛው ሶኬት ነው። እዚህ ጋር ደግሞ ይወላችሁ እቺኛዋ ስዊች ናት ደብል ስዊች ማለት ነው። ሶስት ገመድ በሚሆንበት ጊዜ ደብል ስዊች ነው የሚሆነው። አንደኛው ፌዝ ይሆናል አንደኛው ማብራትና ማጥፊያ አንደኛው ማብራትና ማጥፊያ ሁለት ማብራትና ማጥፊያ ይሆናል ማለት ነው። ይሄንኛው ማብራትና ማጥፊያ ለዛኛው ክላስ ለኪችን ክላስ የሚገባ ነው። በዚህ ጋር ተበፍቶ ወደዛ የሚገባ ነው የሚወጣ ነው። ይሄንኛው ደግሞ ለዚህ ክላስ ነው ደብል ስዊች ነው። እንዴት ደብል ስዊች ሆነ ለምትሉኝ ደግሞ እዚህ ሴንተር አለ እንደምታዩት እዚህ ጋር ሴንተር አለ። ለሴንተሩ አንድ እንጠቀማለን። እና ደግሞ እዚህ ጋር ውጭ ላይ በውጭ በኩል እዚህ ጠግ በኩል እንደምታዩት እዛ ተንጠልጥላ ያለችው ገመድ ወደ ውጭ ትወጣናት። ስለዚህ አንደኛው የዚህኛው ሴንተር አንደኛው የውጩ ይሄንኛው እንደ ፌዝ እንጠቀማለን ነው። ይኸውላችሁ ይሄንኛው የአንደኛው ሴንተሩ የዚህኛው ክላስ አንደኛው ደግሞ የውጩ ማለት ነው። ይሄንኛው ፌዝ ብለን እንጠቀማለን። ስለዚህ ይሄንኛው እዚህ ይቀራል ይሄንኛው ወደ ተባስቶ ይገባል ማለት ነው። በእንደዚህ አይነት መልክ ይሄ ያልቃል ተመልካቾቼ። ሌላ ወደ ሽንት ቤት አካባቢ ደግሞ እንሂድ። እዚህ ጋር እንደምታዩት ይኸውላችሁ ስዊች አለ። ስዊች ማለት የዚህኛው ማለት ነው። ለዚህ ኤሪያ ሻወርና ሽንት ቤት ደግሞ እዚህ ጋር ለሻወርና ለሽንት ቤት የሚያገለግል እዚህኛው ጋር ሻወር ፕላስ ናት። እቺኛዋ ደግሞ ሽንት ቤት ናት። ስለዚህ በእንደዚህ አይነት መልክ ስራዎቻችንን እየሰራን እያዘጋጀን እንገኛለን ማለት ነው። ውድ ተመልካቾቼ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ለሌሎች ሼር አድርጉልኝ። ብዙ ትምህርቶችን ከዚህም ይበልጥ ደግሞ እያስተካከለን እየሰራን ለእናንተ መናቀርብ ይሆናል ተመልካቾቻችን። አሁን የምንገኘው ወደ ዳቶ ሰፈር አካባቢ ነው የምንገኘው። ምርጥ የሆነ ቪላ ቤቶችን እየሰራ ነው የምንገኘው። ለዛ ሰሞኑን ትንሽ ቢዚ ሆኜ ነው ያለሁት በዚህ ስራ ምክንያት። አንዳንድ ስራዎችም አሉ ወደ መናኸሪያ አካባቢ ሐዋሳ መናኸሪያ አካባቢ ወደ ይሻ አካባቢም ደግሞ እንደዚሁ ወደ 8 ክላስ እንዲሁም የተሰሩ አሉ። 8 ክላሶች ሆነው እንዲሁም ደግሞ ተጨማሪ ለሱቆች የሚያገለግሉ ናቸው። ከዚህ 8 ሆነው ተጨማሪ ደግሞ ሌላ 8 ክላስ የተሰራ አለ። ስለዚህ እሱን እንዴት ነው የተሰራው የሚለውን ነገር ሃይላይት አሳያችኋለሁ። ያ ማለት ወደ 16 ክላስ ማለት ነው። እነሱ እንዴት ነው ሲሰሩት የሚለውን ነገር ሲስተሙን አሳያችኋለሁ። የብሬከር አደራደሩን ብሬከር አሰራሩን የሁሉንም ነገር አሳያችኋለሁ ተመልካቾቼ። ለዚህ ግን ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይሄን ቪዲዮ አበረታቱት፣ ይሄን ቻናል አበረታቱት። በእናንተ ድጋፍ ነው እዚህ የደረስነው። ከእግዚአብሔር በታች ከልብ አድርጌ አመሰግናለሁ። ላይቭም እየገባው ደግሞ አንዳንድ ትምህርቶችን ተጣጣቸዋለሁ። ይሄን ነው የምላችሁ። ከዛ ውጪ ተጨማሪ ስራዎችንም እየሰራን ወደ እናንተ የምናቀርብ ይሆናል ከውድ ወንድሜ ጋር ሆነን
ስራዎችን እየሰራን እናቀርብላችኋለን። እናም እንዲህ እንላችኋለሁ። ለዛሬ እዚህ ጋር ያለው ለቤቱ አሰራር ይሄን ይመስላል። ሌላ ግር ያላችሁ ነገር ካለ መጠየቅ ትችላላችሁ ተመልካቾቼ። ኮኔክሽን ሲሰራ ነው ተመልካቹ። ይሄንኛው ጂፕሰም ቦርድ እንደዚህ አይነት ጠንከር ያለ ስትሮንግ የሆነ አሰራር ነው መስራት ያለበት ስንሰራ ኮኔክሽን ላይ ብሉዝ ኮኔክሽን ምናምን መኖር የለበትም። ስለዚህ በእንደዚህ አይነት ጥረት አድርገን መስራት አለብን ተመልካቾቼ። እንግዲህ አይመችም፣ ያው ትንሽ ጣራው አነስተኛ ነው። እንግዲህ በማይመች ሁኔታ ውስጥ ሆኜ ነው ለእናንተ ቪዲዮ ለመስራት የተገደድኩት ተመልከቱ። ብዙዎቻችሁም ጠይቃችሁ መሰረት ነው እያስቀመጥኩላችሁ እየሰራሁላችሁ ያለሁት። ስለዚህ እንደዚህ አድርገን ኮኔክሽን በደንብ አድርገን እንሰራለን። ስለዚህ ማብራሪያ ሙሉን አሁን ቀጥዬ ሙሉ ማብራሪያውን ሰጣችኋለሁ፣ እነግራችኋለሁ አሰራሩ እንዴት ነው የሚለውን ነገር። ግን አሁን እንድትመለከቱት ነው። ፕላስተር ሳይደረግበት ኮኔክሽን ከተሰራ በኋላ ይኸውላችሁ እንደዚህ ነው የሚሆነው። ሲሰራም እንደዚህ ነው። ስለዚህ በእንደዚህ አይነት መልክ ጥርት ጽድት አድርገን ነው መስራት ያለበትን ስራ። አሁን ይሄ እዚህ ጋር ተጠቀምነው ኮንዲት አለ፣ ፍሌክሲብል ኮንዲት እንዲሁም ስካቶላ ባለ 85 ስካቶላ። ከዛ ውጪ ደግሞ ኤሌክትሪክ ዋየር ነው ገመድ ማለት ነው። ስለዚህ እሱን ተጠቅመን ነው ይሄን ስራዎችን እየሰራን ያለ ነው። ይኸውላችሁ እንደዚህ ነው ተመልካቱ። በደንብ ታሳያችሁ እንዲያርገን ጠንክር አድርገን የሚያምር ስፕላይስ ነው መስራት ያለብን ተመልካቱ። ይሄን ካልቆረጥ ነው በስተቀር አይ እንትን አይልም ማለት ነው። አይቆረጥም ኦር ብሉዝ ኮኔክሽን አይፈጥርም ማለት ነው። ስንሰራ እንደዚህ አድርገን ብንሰራ ይመረጣል፣ አሪፍ ነው ተመልካቾቼ። አሪፍ ቪዲዮዎችን ወደ እናንተ እንዳደርስላችሁ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውሏን ምልክት መጫን ለሌሎችም ሼር አድርጉልኝ፣ ብዙዎች እንዲማሩበትና ይሄን ትምህርት እያዩ ስራዎችን መስራት እንዲችሉ ብዙዎቻችሁ ሼር እንድታደርጉልኝ ጠይቃችኋለሁ ተመልካቱ። ይሄንኛውን ፕላስተር አድርገንበት ነው ማለትም ቅድም ኮኔክሽን ሰርተን ነው እንዳያችሁት። አሁን ደግሞ ፕላስተር መጨረሻ ላይ እናደርጋለን ማለት ነው። ኮኔክሽን ሙሉን ከጨረስን በኋላ በደንብ ቼክ ካደረግን በኋላ ልክ ነው ልክ አይደለም የሚለው ነገር በደንብ ቼክ ካደረግን በኋላ እናም ወደ ተመልካቾቼ ይኸውላችሁ ውስጥ ሆኜ ነው እየሰራ ያለሁት ማለትም ኮርኒስ ውስጥ ሆኜ ማለት ነው። ይሄንኛው እንዴት ይሰራል የሚለውን ነገር እያሳየዋችሁ ነው ያለሁት ማለትም አሰራሩን ማለት ነው። ኮኔክሽን አሰራር ለምሳሌ አሁን የኒውትራል ሰብስም ሙሉን እኔ አሳያችኋለሁ፣ እሱን ታዩታላችሁ። ሌላው እንዳለ ቀሪው ሪተርን እና ፌዝ ናቸው። ፌዞች እንዲሁም ሪተርን አድርገው ወደ አምፖል ወደ ላይት የሚሄድ ሙሉ ለሙሉ እንደዛ የሚሄድ ነው። ነገር ግን እዚህ ጋር ፌዝ ሆኖ የመጣውን አንድ ያሳያችኋለሁ። ሌላው እንዳለ ሪተርኖች እንደሆኑና እንትኖች እንደሆኑ ፌዝ እንደሆኑ እናያለን ማለት ነው። ተመልከቱ ይኸውላችሁ ይሄንኛው ይሄ ማሳያችሁ ይሄ ሙሉ ኒውትራል ነው። ይሄንኛው ደግሞ ይኸውላችሁ እዚህ ጋር ይሄ የእንትን ፌዝ ነው፣ የሶኬት ፌዝ ነው። ፌዝ ብለን የመጣነው ነው። ሌላው ይሄንኛው ኒውትራል ነው። ይሄንኛው የሶኬት ፌዝ ነው። ይሄንኛው ደግሞ የላይቲንግ ፌዝ ነው ማለትም ብሬከር ማለት ነው። አንድ ብሬከር የሁለት ብሬከር ማለት ነው። እዚህ ጋር አንድ ብሬከር፣ ሁለት ብሬከር፣ ሶስት ብሬከር፣ አራት ብሬከር አለ ማለት ነው። 1 2 3 4 ብሬከር አለ ማለት ነው። ስለዚህ እነዚህ አራት ብሬከር እዚህ ጋር መጥቷል። ወደዛኛው ወደ ሳሎን ደግሞ የሚሄድ አለ ተመልከቱ። ወደዛኛው ላይ ወደ ሳሎን አካባቢ የሚሄድ ደግሞ አለ። እዚህ ጋር ሳሎን ላይ ደግሞ ማን መኝታ ክፍል ላይ በተበኩል አለ ማለት ነው። እነዚህ እንዳለ እንደምታዩዋቸው ደግሞ ክፍሎች ናቸው።
ስለዚህ ይወላችሁ በዚህ በኩል ያሉት እንዳለ ክፍሎች ናቸው እና እንዳልኳችሁ ፌዝ ብዬ ያልኳችሁ የትኛው ነው እሱ ይሄንኛው አንድ ይሄው እዚህ ጋር ፌዝ ስንት አለ ማለት ነው ፌዝ ማለት ሪተርን አድርጎ ከብሬከር የሚመጣ ማለት ነው 1 2 3 4 እነዚህ ሙሉ ፌዞች ናቸው እነዚህ ደግሞ ቶይ የሚሰሩ ናቸው ይሄንኛው ቶይ የሚሰራ ነው ይሄም ቶይ የሚሰራ ነው ኤ ከእንትን ከቶይ ሪተርን አድርጎ የሚመጣ ነው እንዲሁም ደግሞ ይሄንኛውም ከቶይ ሪተርን አድርጎ የሚመጣ ወደ ላምፕ የሚሄድ ማለት ነው ለዛ በእንደዚህ አይነት መልክ እንሰራለን ማለት ነው እነዚህ ሙሉ ሪተርኖች ናቸው እንዲሁም ፌዞች ናቸው ፌዝ ያልኳችሁ እነዚህ ናቸው ኒውትራል ያልኳችሁ ደግሞ ሙሉ ስብስብ ማለት ነው ተመልከቱ በደንብ ላሳያችሁ እነዚህ ሙሉ ኒውትራል ናቸው የኒውትራል ስብስብ ነው የላምፕም የሶኬትም የእያንዳንዱም የምጣድም ሊሆን ይችላል የቦይለርም ሊሆን ይችላል እያንዳንዱ ስብስብ እዚህ ጋር ነው የሚቀመጠው በእንደዚህ አይነት መልክ ይሰራል ማለት ነው ቀድም እንዳታዩዋችሁ ኮኔክሽኑ ሲሰራ በእንደዚህ አይነት መልክ በደንብ ገር ተደርጎ ይሰራል ማለት ነው ይሄንኛውን ኮኔክሽን ተሰርቶ ፕላስተር አድርጌበት ነው ያለው ማለት ነው ስለዚህ እንደዚህ ይመስላል ማለት ነው ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ መልካም ጊዜና ቆይታ ሌሎች ቪዲዮዎችን ደግሞ ሰራላችኋለሁ ሙሉውን አሰራሩ እንዴት ነው የሚለውን ነገር ከሀይ ጀምሬ ሙሉውን አሳያችኋለሁ መልካም ቆይታ ይሁንላችሁ ጉድ ባይ